ውቅያኖስ እጅግ በጣም ጥልቅ ነው። ብዙዎች ከሚገምቱት በላይ ወደ 9 ኪሎ ሜትር የሚጠጋውን የዓለማችን ትልቁ ተራራ ማውንት ኤቨረስትን ውቅያኖስ ውስጥ ብንከተው ሙሉ ለሙሉ ይዋጣል። በተጨማሪም 2 ኪሎ ሜትር ድረስ ይሰምጣል። ውቅያኖስን አስፈሪ የሚያደርገው ጥልቀቱ ብቻ ሳይሆን በውስጡ ደብቆ የያዛቸው ሆረሮች ናቸው። ውቅያኖስ ውሃ ብቻ አይደለም፣ ራሱን የቻለ ሌላ ዓለም ነው። የራሱም ህጎች አሉት። ህጎቹን መጣስ ማለት ሞት ማለት ነው። ጥልቅ ውቅያኖስ ውስጥ ያለው ህይወት በተለምዶ ከሚታወቀው ፍጹም የተለየ ነው። በአስፈሪ እና ከዚህ በፊት ታይተው በማይታወቁ ፍጡራን የተሞላ ነው። ውቅያኖሶች የምድራችንን 70% የሚሆነውን ክፍል ቢሸፍኑም ስለነሱ መረዳት የቻልነው ግን 20%ውን ብቻ ነው። ስለዚህ በጥልቀት ወደ ታች ተጉዘን በውስጡ ደብቆ የያዘውን ሌላ ዓለም እንመልከት። ጉዟችን የሚጀምረው ትንሽ ከኛ ዓለም ጋር ቀረቤታ ካለው ብቸኛው የውቅያኖስ ክፍል ነው። ግን ይህ የውቅያኖስ ክፍል ደህንነቱን የጠበቀ አይደለም። ከሁሉም የውቅያኖሱ ክፍሎች አደገኛ የሚባለው ይህ ቦታ ነው። ወደ ታች እስከ 200 ሜትር ድረስ ጥልቀት አለው። እዚህ የውቅያኖስ ክፍል ላይ ብቻ ነው የፀሐይ ብርሃንን መመልከት የምንችለው። ወደ ታች ብርሃን የሚባል ነገር ስለሌለ 90% የሚሆኑት ፍጥረታት የሚኖሩት እዚህ ከላይ አካባቢ ነው። በዚህም ምክንያት ይህ ቀጠና ደህንነቱን የጠበቀ ሊመስሎት ይችላል። እውነታው ግን ርህራሄ የሌለበትና ብዙ ህይወት የሚጠፋበት ቦታ ነው። በእያንዳንዱ ምሽት በትሪሊዮን የሚቆጠሩ ፍጥረታት ወደዚህኛው የውቅያኖስ ክፍል ለማደንና ለመመገብ ይወጣሉ። ይህ ለአዳኞች ምግብን ለማግኘት የተመረጠ ቦታ ያደርገዋል። እዚህ ዓለም ውስጥ ብርሃን እርግማን ነው። መታየት ማለት መታደን ነው። እያንዳንዱ እንቅስቃሴ የሞት ፍርድ ሊሆን ይችላል። በዚህም ምክንያት ብዙ ነፍስ የሚጠፋበት የውቅያኖስ ክፍል ነው። ሲነጋ ምግብን ለማግኘት ወደ ላይ ወጥተው የነበሩት ተመልሰው ወደ ታች ወደ ጨለማው ይወርዳሉ። ግን ከሁሉም ለእኛ ጠቃሚው ነገር ደግሞ ይህ ነው። እዚህ ቀጠና ላይ በአይን የማይታዩ ጥቃቅን አልጌዎችና ባክቴሪያዎች ያለምንም እይታ ይንሳፈፋሉ። የምድራችንን ከግማሽ በላይ የሚሆነውን ኦክስጅን የሚያመነጩት እነሱ ናቸው። ያለ እነሱ ምድር ላይ ያለ ህይወት ይጠፋ ነበር። ለእያንዳንዱ የምንተነፍሰው ኦክስጅን ስለሚያዋጡ ልናመሰግናቸው ይገባል። ነገሮች እየከፉ የሚመጡት ግን እዚህ ጋ ነው። ልክ 200 ሜትር ጥልቀት ላይ እንደደረስን ውቅያኖሱ ህጎቹን ይቀይራል። የፀሐይ ብርሃን መጥፋት ይጀምራል። ውሃው ደማቅ ሰማያዊ መሆን ያቆማል። ቀለማቶች ቀስ በቀስ መጥፋት ይጀምራሉ። የፀሐይ ብርሃንን ማግኘት ስለማይችሉ እጽዋቶች እዚህ ቀጠና ላይ ማደግ አይችሉም። ይህ 200 ሜትሩን ካለፍን በኋላ ፍጥረታት የፀሐይ ብርሃን ላይ ጥገኛ መሆን ያቆማሉ። ከዛ ግን እዚህ ቦታ ላይ አንድ እንግዳ የሆነ ነገር ይፈጠራል። የውቅያኖሱ ወለል በድንገት ወደ ታች ይፈጠፈጣል፣ ልክ ገደል በሚመስል መልኩ። ይህ ቦታ እያንዳንዱ ስህተት ዋጋ የሚያስከፍልበት ኮንቲነንታል ስሎፕ በመባል ይጠራል። ከዚህ መስመር በታች የውሃው ግፊት አደገኛ እየሆነ ይመጣል። ከዛ ግን እዚህ ትዋይላይት ዞን ተብሎ የሚጠራው ቦታ ስንደርስ ውሃው ቀዝቃዛ እና ከባድ መሆን ይጀምራል። የውሃው ግፊት ከፍተኛ ከመሆኑ የተነሳ እስከ መግደል ደረጃ ሊደርስ ይችላል። እስከ ዛሬ በጥልቀት የሚዋኙ ዋናተኞች ወደ ታች መውረድ የቻሉት እስከዚህ ወይም እስከ 332 ሜትር ድረስ ብቻ ነው። ይህ ሪከርድም የተመዘገበው አህመድ ጋብር በተባለ ግብፃዊ ነው። በዚህ ጥልቀት ውስጥ መዋኘት ማለት ከላይ 200 መኪናዎች ተጭኖባችሁ እንደ መዋኘት ማለት ነው። የሚገርመው ግን ይህ ሁሉ ወደ ታች ተጉዘን የውቅያኖሱን 3% ብቻ ነው ያየነው። ከዚህ በኋላ የማናውቀው የጨለማ ዓለም ውስጥ እንገባለን። የብርሃንን ጭላንጭል የምናገኝበት የመጨረሻው ቦታ ይህ ነው። ከዚህ የውቅያኖስ ክፍል ጀምሮ እንስሳቶች ጨለማውን ለማምለጥ የራሳቸውን መላ መፍጠር አለባቸው። እዚህ የውቅያኖስ ክፍል ውስጥ በህይወት መኖር አሰቃቂ ይመስላል። ግን ብዙ አሳዎችና ሌሎችም እንስሳዎች ቢያንስ ግማሽ የሚሆነውን የህይወታቸውን ክፍል የሚያሳልፉት እዚህ ቦታ ነው። ቀን ላይ ለማረፍና ራሳቸውን ለማደስ ተመራጭ ቦታ ነው። ምክንያቱም በጨለማ ውስጥ ከአዳኞች መደበቅ ይችላሉ። ማታ ላይ ደግሞ ደህንነታቸውን ጠብቀው ወደ ላይ በመውጣት ምግብ ወደሚገኝበት ክፍል ሄደው ይመገባሉ። እዚህ አካባቢ የሚገኙ እንስሶች እርሶ ከሚያውቁት የተለዩ ናቸው። እንግዳ የሆነ አፈጣጠር ነው ያላቸው። ይህ እንግዳ አፈጣጠራቸው በህይወት እንዲቆዩ አስችሏቸዋል። ግን አስተማማኝ አይደለም። ብርሃን ሙሉ ለሙሉ በሚባል ሁኔታ ስለሚጠፋ ያለችውን ጥቂት ብርሃን ለማየት ግዙፍ አይኖች ነው ያሏቸው። ግዙፍ አይኖቻቸው ግን መልሰው ጣጣ ያመጡባቸዋል። ከአዳኞች ለመደበቅ ከባድ ያደርግባቸዋል። እነዚህ ፍጡራን እዚህ ቀጠና ላይ ከአዳኝ ያመለጣቸው ማለት ለከፋ ረሃብ ይጋለጣሉ ማለት ነው። ስለዚህ ብርሃን ለማግኘት አንድ ፍቱን መላ መፈለግ አለባቸው። ተፈጥሮ ግን ለዚህ መፍትሄ አላት። እዚህ አካባቢ የሚገኙ እንስሳት በራሳቸው ብርሃንን እንዲፈጥሩ አስችላቸዋለች። እስከ 90% የሚሆኑት እንደምትመለከቱት ያበራሉ። ይህም ብርሃን በመጠቀም ያወራሉ፣ ያድናሉ
ይድናሉ፣ ይደበቃሉ። ግን ይህ ብርሃናቸው ደግሞ መልሶ ችግር ሊያመጣባቸው ይችላል። ለአንዳንድ የሰለጠኑ አዳኞች ሊያጋልጣቸው ይችላል። እስከዚህ ድረስ በህይወት ለመቆየት ከባድ ቢሆንም አንዳንዶች ሁኔታውን ተቋቁመው ይኖራሉ። ከዚህ በኋላ ግን ለብዙ ፍጥረቶች የማይታሰብ እየሆነ ይመጣል። ቢሆንም ግን ለተፈጥሮ የሚሳናት ነገር የለም። ከዚህ ወደ ታች ስንወርድ 700 ሜትር ጥልቀት ላይ እንደደረስን አንድ አስፈሪ እንስሳ እንመለከታለን። ይህ አንድ ብቻ ግዙፍ እንስሳ ሊመስላችሁ ይችላል። እውነታው ግን እንደዛ አይደለም። በመቶዎች የሚቆጠሩ እንስሳዎች አንድ ላይ ተቀናጅተው እንደ አንድ የቡድን ስራን እየሰሩ ነው። ርዝመታቸው እስከ 50 ሜትር ሊደርስ ይችላል። ታዳኞችን ለመሳብ አንድ ላይ እንደዚህ ይጣመሩና የሚያምር ደማቅ ሰማያዊና ቀይ ብርሃንን ይፈጥራሉ። ከዛ ይህ ወደሱ የተጠጉ ነገሮችን በሙሉ የሚገል መጋረጃ የሚመስልና በመርዛማ መርፌዎች የተሞላ አካላቸውን ይለቁታል። ከነዚህ ዝርያዎች ውጪ ግን ሌሎቹ አብዛኞቹ ዝርያዎች እንደ የሞቱ ትናንሽ እንስሳት፣ ጥቃቅን እጽዋትንና ወደታች የሚወርዱ ቆሻሻዎችን ያሉ ከላይ የሚወድቅላቸውን ምግብ ነው የሚመገቡት። እነዚህ ከላይ የሚወድቁት ነገሮች የባህር በረዶዎች በመባል ይጠራሉ። ይህ ሁነኛ የምግብ አማራጭ ባይሆንም እነዚህ ነገሮች ወደታች ባይወድቁ ኖሮ ጥልቅ ውቅያኖስ ውስጥ የሚገኙ ህይወቶች ተርበው ያልቁ ነበረ። ከዚህ በኋላ ግን ወደ አስፈሪው ቦታ እየደረስን እንመጣለን። ምክንያቱም ወደ 1000 ሜትር እየተጠጋን ስንመጣ ውቅያኖሱ ሙሉ ለሙሉ ጥቁር ይሆናል። በተጨማሪም በሰው ልጆች እስከዛሬ ከተሰራው ረጅሙ ህንፃ ርዝመት በላይ ወደ ታች ጠልቀናል። አሁን ያለንበት የውቅያኖስ ክፍል ሚድናይት ዞን ወይም የእኩለ ሌሊት ቀጠና ይባላል። ይህ ቦታ ከፍተኛ ጥንቃቄ ያስፈልገዋል። በፍጹም ጨለማ የተዋጠ ነው። ብዙም ያልተመረመረ እና ያልታወቀ ቦታ ሲሆን በማያልቅ ጥቁር ውሃ የተሸፈነ ነው። ለሰው ልጆች በዚህ ጥልቀት ውስጥ ከመዋኘት ጠፈር ላይ መራመድ ይቀላል። እዚህ ቦታ ላይ ምግብን ማግኘት እጅግ በጣም ከባድ ነው። ስለዚህ ኃይል ከምግብ የበለጠ አስፈላጊ ነው። በዚህም ምክንያት ነው እዚህ አካባቢ የሚኖሩ ህይወት ያላቸው ነገሮች ኃይላቸውን በጥንቃቄ የሚጠቀሙት። ልክ እንደዚህ 30 ሴንቲሜትር የሚረዝመው ቫምፓየር ስኩዊድ ተብሎ የሚጠራው ፍጥረት። ይህ ፍጡር ውሃ ውስጥ የሚንሳፈፈው ያለምንም ጥረት ነው። ረጅም ቀጭንና በጥቃቅን ፀጉሮች የተሞላ ክንዳቸውን በመዘርጋት ከውሃ ላይ ምግብን እየጠረጉ ያገኛሉ። ይህ ተፈጥሯቸው ከሌሎች ምግብን በቀጥታ ከሚፈልጉ ፍጡራኖች ጋር ሲወዳደር ኃይል ቆጣቢ ያደርጋቸዋል። ይህ አካባቢ ለስጋ ተመጋቢ ዓሳዎች ግን ምግብን ለማግኘት የበለጠ ከባድ ነው። ምክንያቱም ብዙ ታዳኞች እዚህ ቦታ ላይ አይኖሩም። ስለዚህ ሲያድኑ ታዳኛቸውን በአንድ ምት መያዝ አለባቸው። አለበለዚያ ጨለማ ውስጥ ገብተው ሊያመልጧቸው ይችላሉ። በዚህም ምክንያት ነው የብዙ ጥልቅ ውቅያኖስ ውስጥ የሚያድኑ አዳኞች ጥርስ አደገኛ እና ረጃጅም የሆነው። ለምሳሌ ይህ የአሳ ዝርያ ረጃጅም ክራንች ጥርሶቹን በመጠቀም ታዳኞቹ ትላልቅ ቢሆኑ ራሱ ያጠምዳቸዋል። ከዛ ሙሉ ለሙሉ ይውጣቸዋል። ወይም ደግሞ ይህን የሻርክ ዝርያ ተመልከቱት። 300 ጥርሶች ነው ያሉት። እያንዳንዳቸው ከጀርባቸው የተጠማዘዙ ናቸው። ይህ ታዳኛቸውን አፋቸው ውስጥ ቆልፈው ለመያዝ ያስችላቸዋል። ወደ ታች እየሰመጥን ስንመጣ የማንጠብቀውን ነገር እናገኛለን። 3800 ሜትር ጥልቀት ላይ እንደደረስን የታይታኒክ መርከብ ሰምጦ የቀረበትን እናገኛለን። ከዛ ከዚህ ወደ ታች እየወረድን ስንመጣ ሌላ የማናውቀው አይነት አኗኗርን መመልከት እንጀምራለን። እዚህ ገደላማ መሬት ላይ ወይም የውቅያኖስ ወለል ላይ እንደርሳለን። እዚህ አካባቢ ያሉ ሁሉም ህይወቶች ዝግመታዊ በሆነ መልኩ ነው የሚንቀሳቀሱት። ምክንያቱም ያላቸውን እያንዳንዱ እንጥፍጣፊ ኃይልን መቆጠብ ካልቻሉ በህይወት መቆየት አይችሉም። ለዛም እዚህ ቦታ ላይ የሚኖር ፍጥረት ወይ ከነጭራሹ እንቅስቃሴ አይኖረውም ወይም ደግሞ እየተንቀራፈፈ ነው የሚንቀሳቀሰው። በዚህ ቀጠና ውስጥ የሚኖሩ እንስሳት በፍጥነት የሚንቀሳቀሱት ከአደጋ ለማምለጥ ሲሞክሩ ብቻ ነው። ከዚህ በታች ህይወት ያለውን ነገር ህይወት ከሌለው ለመለየት አስቸጋሪ እየሆነብን ይመጣል። ወደ ታች 4000 ሜትር ላይ ስንደርስ ከእንደገና መሬት ላይ እንደርሳለን። ይህ ቦታ ውቅያኖሳዊ ጠለል ወይም አቢሳል ፕሌን ይባላል። እዚህ ቦታ ላይ ያሉ ፍጥረታት ግዴታ ካልሆነባቸው በቀር ፍጹም አይንቀሳቀሱም። ያልተገባ እንቅስቃሴ በህይወታቸው ላይ ዋጋ ያስከፍላቸዋል። ኃይላቸውን መቆጠብ ውዴታቸው ሳይሆን ግዴታቸው ነው። አለበለዚያ በህይወት ተርፈው መቆየት አይችሉም። በዚህም ምክንያት ግዑዝ አካል ነው የሚመስሉት። በተጨማሪም ይህ ቦታ በግራጫ ጭቃ እና ከላይ በሚወዳድቁ ነገሮች በተሞላ ድንጋዮች የተሸፈነ ነው። ከላይ የሚወዳድቁትን ነገሮች እንደ ሽሪምፕ እና የባህር ትሎች ያሉ እንስሳዎች ይመገቧቸዋል። አሁንም ወደ ታች በርቀት እየወረድን ስንመጣ የዚህ የውቅያኖስ ወለል ቀጠና ጥልቅ የሆነ ቦታ ላይ እንደርሳለን። ማለትም 6000 ሜትር ላይ። እዚህ ቦታ ላይ የውቅያኖሱ ወለል ራሱ መሰባበር ይጀምራል። እነዚህ ለጥ ያሉ መሬቶች አይደሉም፣ ይልቁንም ጠባሳዎች ናቸው። ይህ ቦታ ለብዙ የውቅያኖስ ወለሎች የመጨረሻው ጥልቀታቸው ነው። ነገር ግን ከሁሉም ውቅያኖሶች ውስጥ ጥልቁ ቀጠና መጓዝ ከፈለግን በሚገርም ሁኔታ እስካሁን የተጓዝነው ግማሹን ብቻ ነው። አሁን ላይ
ላይ አንድ ቦታ ብቻ ነው የቀረን። ወደ ታች ስንወርድ ሃዳል ዞን የሚባለው ቀጠና ወይም ረጅምና ጠባብ የሆኑ ቦዮችንና ጉድጓዶችን የያዘ ቦታ እንደርሳለን። እዚህ ቦታ ላይ ያለው የውሃ ግፊት ህይወት ያለው ነገር ይኖራል ብለን እንዳናስብ ያደርገናል። ነገር ግን ካሰብነው በተቃራኒ ይህን ሁኔታ ተቋቁመው ራሱ እነዚህ የአሳ ዝርያዎች እዚህ ቦታ ላይ ይኖራሉ። ይህ የአሳ ዝርያ እስከዛሬ ከታዩ ዝርያዎች በሙሉ በጥልቀት በመኖር ሪከርዱን ሊይዝ ችሏል። 10,000 ሜትሮችን አልፈን እየወረድን በመጣን ቁጥር በመጨረሻም የመጨረሻው ሸለቆ ጋር እንደርሳለን። ማለትም ታዋቂው ማሪያና ትሬንች ተብሎ የሚጠራው ጉድጓድ ውስጥ እንደርሳለን። ይህ ጉድጓድ እስከ 1.6 ኪሎ ሜትር ድረስ ይሰፋል። ይህ ቦታ ጥልቁ የውቅያኖስ ቦታ ነው። ወደ ታች 11,000 ሜትር ጥልቀት አለው። እዚህ ቀጠና ላይ ያለው የውሃ ግፊት ብረትን ራሱ ይሰባብራል። እዚህ ቦታ መዋኘት ማለት 1800 ዝሆኖችን ላያችሁ ላይ ባላንስ ማድረግ ማለት ነው። ነገር ግን እዚህ ቦታ ራሱ ፍጥረታት ለመኖር አያቅማሙም። እነዚህ ሲኮኮምበር እና ነጫጭና ፒንክ አምፊፖድስ የተባሉ ፍጡሮች እዚህ አካባቢ ይኖራሉ። አሁን ላይ ጉዟችንን ስለጨረስን ተመልሰን ወደ ላይ እንውጣ። ስለዚህ እኛ የምንኖርበት ከላይ ያለው ዓለም ከታችና ጥልቅ በሆነው ዓለም ላይ ጥገኛ ነው። ይህ በዝምታ የተዋጠ ዓለም በምድር ላይ ላሉት ህይወቶች ከፍተኛ ሚና ይጫወታል። ፕላኔታችንንም ባላንሷን እንድትጠብቅ ያስችላታል። እየመረመርነውና እየደረስንበት ያለው ገና በትንሹ ሲሆን አብዛኛው የሚባለው ክፍል ሳይደረስበትና ሳይታሰስ ቆይቷል።